ሰላም እንደምን ሰንብታችኋል? እነሆ አዳዲስ የሙላ ናስሩዲን ጨዋታዎች ከመላው ዓለም ከየትም ቦታ ከጥንት እስከ ትላንት ጠዋት። አንዴ ምን ሆነ መሰላችሁ? አንድ የሰፈራችን ታዳጊ ከበሮ ማን እንደሰጠው አይታወቅም፣ ብቻ ከበሮ እጁ ከገባበት ቀን አንስቶ እረፍት አናውቅም። በቃ ቀንም ሆነ ሌሊት ከበሮን መደለቅ ነው። የሰፈሩ ሰው የቀን እረፍት የሌሊት እንቅልፍ አጣ። ከበሮን እንዳነጥቀው ቤት ተብሎ ዘረ ነገረኞች ናቸው ቤተሰቦቹ። የተለያዩ ሰዎች ልጁ ከበሮ መምታቱን እንዲያቆም ለማድረግ ጥረት አድርገዋል። የመጀመሪያው ጠቢብ ከከበሮ የሚወጣው ከፍተኛ ድምጽ የጆሮ ታምቡርን ስለሚጎዳ በጊዜ ብዛት የመስማት ብቃትን ያሳጣሃል ብሎ ልጁን መክሮት ነበር። ይሄ የተራቀቀ ትንታኔ ከልጁ አንጎል በላይ ስለሆነ ልጁ ምክሩን ሊሰማ አልፈቀደምናም ከበሮን መደለቁን ቀጠለ። ሁለተኛው ምሁር ከበሮ የሚመታው ለሃይማኖታዊ ስነ ስርዓት ብቻ ነው ሲል ልጁ በመንገር እንዲሁ ዝም ብሎ ከበሮ መደለቅ ግን እግዚአብሔርን እንደሚያስቆጣ ነግሮ ገሰጸው። ልጁ ግን አልሰማውም፣ ከበሮ መደለቁን ቀጠለ። እኛም በከበሮ ድምጽ ልናብድ ደረስን። ሶስተኛው ጠቢብ መላው የመንደሪቱ ሰው የጆሮ ታፍ እንዲጠቀም መከረ። ግን ከበሮን ላለመስማት ጆሮአችን ላይ ወጥፈን እኛስ እንዴት እንደማመጥ ጎበዝ? ችግር እኮ ነው። ይሄም ዘዴ አልሰራም። አራተኛው ምሁር ልጁ መጽሐፍ የማንበብ ፍቅር ቢያድርበት ከበሮ መደለቁን ያቆማል በሚል ለልጁ መጽሐፍ ሰጠው። ለጥቂት ሰዓታት ካነበበ በኋላ ግን ያው የከበሮ ድምጽ ዳግም ተሰማ። ይህም ዘዴ አልሰራም። አምስተኛው ጠቢብ ንዴትን እንዴት መቆጣጠር እንደሚቻል የሚያስረዳ መጽሐፍ ለሰፈሩ ሰው አደለ። አልሰራም ይሄም። ስድስተኛው ምሁር ለልጁ የተመስጦን ጥበብ ለማስተማር ለፋ። ይህም አልተሳካም። ልጁ ከበሮን መደለቁን ቀጠለ። ይህ ሁሉ ስልት አልሰራ ባለበት ከዕለታት አንድ ቀን ሙላ ናስሩዲን ወደዚህ ሰፈር ድንገት መጣና ጉዳዩን ሰማ። ሙላ ወደ ልጁ ሄዶ እንዲህ አለው፣ የከበሮ ድምፅ እንዴት ደስ ይላል! ግን ከበሮ እንደሚጮህ ውስጡ ምን ቢኖር ነው? የሆነ የሚገርም ነገርማ ከበሮስ መኖር አለበት። የልጁ አይኖች በመደነቅ ፈጠጡ። ከበሮስ ምን እንዳለ ለማወቅ ጓጓ። ሙላ ናስሩዲን ለልጁ ከበሮውን ቀዶ ውስጡን ለማየት እንዲችል አነስተኛ ቢላዋ ሰጠው። ልጁ በቢላዋው ከበሮውን ቀደደው። የሰፈሩ ሰውም ከዚያን ቀን በኋላ አረፈ።